በየቀኑ ፌስቡክ እና ቲክቶክ ላይ የምናሳልፈውን ሰዓት ወደ ገንዘብ መቀየር ብንችልስ? ዛሬ በዚህ ቪዲዮ ቤታችሁ ሆናችሁ በስልካችሁ ብቻ ተጨማሪ ገቢ የምታገኙበትን ምርጥ 6 ድረገጾችን እነግራችኋለሁ። በተለይ የመጨረሻዎቹ 3ቱ ድረገጾች ለኢትዮጵያ ልጆች በጣም ቀላልና በአሁኑ ሰዓት እጅግ ተመራጭ የሆኑ ናቸው። እስከ መጨረሻው አብራችሁኝ ቆዩ። አንደኛ፣ አፕወርክ በዓለም ላይ ትልቁና ታዋቂ ፍሪላንስ ስራ ማግኛ ድረገጽ ነው። የሚፈለጉ ክህሎቶች ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን፣ ዌብሳይት መስራት፣ ጽሑፍ መጻፍና የትርጉም ስራዎች ናቸው። በቀጣይ ሙሉ ማብራሪያ እሰራላችኋለሁ። ሁለተኛ፣ ፋይበር በአጭር ጊዜና በፈጣን ስራዎች የሚታወቅ ድረገጽ ነው። ከአፕወርክ የሚለየው እዚህ ላይ እናንተ ናችሁ ይህንን መስራት እችላለሁ ብላችሁ ማስታወቂያ የምታወጡት። ለምሳሌ $10 አሪፍ የሎጎ ዲዛይን እሰራለሁ ብላችሁ ብትለጥፉ ደንበኛው ራሱ መጥቶ ያሰራቸዋል። በተለይ ለጀማሪዎች በጣም ቀላልና አሪፍ መለማመጃ ነው። ሶስተኛ፣ ትሩላንሰር ሌላኛው ለአፍሪካና ለኢትዮጵያ ፍሪላንሶች ክፍት የሆነና በቀላሉ ስራዎችን ማግኘት የሚቻልበት ድረገጽ ነው። እንደ ዳታ ኢንትሪ፣ ቪዲዮ መቁረጥ፣ ቀለል ያሉ የሶሻል ሚዲያ ማኔጅመንት ስራዎችን በብዛት ታገኙበታላችሁ። አራተኛ፣ አፍሪወርክ በኢትዮጵያ ውስጥ በአሁኑ ሰዓት እጅግ ፈጣንና በብዙ ሺህ የሚቆጠሩ ወጣቶች ስራ የሚያገኙበት መድረክ ነው። እዚህ ላይ የግድ ላፕቶፕ ወይም ሲቪ አይጠይቅም። በቴሌግራም ቦት አማካኝነት በቀላሉ ተመዝግባችሁ በየቀኑ የሚወጡ የትርፍ ሰዓትና የቋሚ ስራዎችን ማግኘት ትችላላችሁ። አምስተኛ፣ ሃሁ ጆብስ በኢትዮጵያ ውስጥ ያሉ የቴክኖሎጂ፣ የአስተዳደር፣ የባንክና የድርጅት ስራዎችን በአንድ ቦታ የሚያገናኝ ድንቅ ፕላትፎርም ነው። ጥቅሙ ስራዎችን በየክፍላቸው ካታጎሪ ከፍሎ ስለሚያሳይ ለፕሮፌሽናል ስራ ፈላጊዎች በጣም ምርጥ ድረገጽ ነው። ስድስተኛ፣ ኢትዮጆብስ በኢትዮጵያ አንጋፋውና ትልቁ የቅጥር ድረገጽ ነው። ጥቅሙ በተለይ መንግስታዊ ያልሆኑ ድርጅቶች፣ ኤንጂኦስ፣ ባንኮችና ትላልቅ ኢንተርናሽናል ካምፓኒዎች በኢትዮጵያ ውስጥ የሚቀጥሩትን ሰው የሚፈልጉበት እዚህ ላይ ነው። እሺ፣ ዌብሳይቶችን አወቅናቸው፣ ግን እንዴት ነው ውጤታማ የምንሆነው? 3 ነገሮችን በፍጹም መርሳት የለባችሁም። አንደኛ፣ ጥራት ያለው ሲቪ ወይም ፕሮፋይል መገንባት። ስም፣ ፎቶ፣ የምትችሉትን ስራ በግልጽ የተቀመጠበት ፕሮፋይል ይኑራችሁ። ሁለተኛ፣ ክህሎት ወይም ስኪል ማዳበር። ድረገጽ ላይ ከመግባታችሁ በፊት እኔ ምን መስራት እችላለሁ የሚለውን መለየት አለባችሁ። ካልቻላችሁ ዩቲዩብ ላይ በነፃ ተማሩ። ሶስተኛ፣ ትዕግስት። በአንድ ቀን ወይም በ2 ቀን ስራ ላይገኝ ይችላል፣ ግን ሳትሰለቹ መሞከር አለባችሁ። በነገራችን ላይ በእነዚህ ኢንተርናሽናል ዌብሳይቶች ላይ ስትሰሩ የምታገኙትን የዶላር ክፍያ እንዴት ኢትዮጵያ ውስጥ ሆናችሁ መቀበል እንደምትችሉ ፔመንት ሜትድ በሌላ ቪዲዮ በሰፊው ሰራላችኋለሁ። ከፈለጋችሁ ኮሜንት ላይ ይሰራ ብላችሁ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ለጓደኞቻችሁም ሼር አድርጉት። በሚቀጥለው ቪዲዮ እስከምንገናኝ ቻው።